ኧረ እባክህ ሰውዬ ተው ጣትህ ንብረቱን ባትጨርስ ይሻላል ምንድነው እንደዚህ ተክፋይፍ ነፍሰ ገዳዩ አንተ ነህ አይደለ የምን ነፍሰ ገዳይ ሰዎች ሊገሉኝ እንደሆነ እየተከታተልክ መሆኑን መልእክት ደረሰ እንዲያውም ልክ ነህ አንተ ራስህ ፊት የነፍሰ ገዳይ ወይ ሞተ ልቀቀኝ ብዬው ግያኛ ወንድ እኮ ልቀቀኝ አዩ ግዴታ መስራት ግያኛ ነው መች ገፍትረኛ ነው የነፍሰ ገዳይ መልክ ይዞ እንደነበረች ጥንቸ ፋልት ትሮጣል ሼት ምን አይነት ጅል ፍጥረት እንደሆንኩኝ ያላቀም እስኪ ሺ ጊዜ ጥንቅር ብላ ብትቀር ምን አግብቶኝ ነው ራሴ እንዲህ አይነት ጣጣ ውስጥ ምንገባ እንዴ ሞጌ ከምር ነው እንዴ ማን እኮ ለነገሮች እንደዚህ ትኩረት ሰጥተህ ስትጨነቅ አይቻል አውቀው ቆይ ከልጅቷ ጋር ያለ ግንኙነት የሥራ ብቻ ነው ወይስ ሌላ ተደራቢ ነገር አለ እስከማውቀው ድረስ ግንኙነታችን የሥራ ብቻ ነበር አሁን የሚሰማኝ ስሜት ግን እኔ አላምንም ሞገሴ ብቻ ፍቅር ይዞኝ ነው እንዳትለኝና በደስታ ጮቤ እንዳረግት እስካሁን ድረስ እንደሱ አይነት ስሜት አልተሰማኝ ቆይ ልጅቷ ምን አይነት ልጅ ነች ወጣት ቆንጆ ሰርታ ለመለወጥና ለማደግ በጣም የምትፈልግ ልጅ ነች ሞጌ ፍቅር ይዘዋል አይደል አዱኛ እና እኔ እንዴ አይነት ስሜት ቆይቼ ባላውቅም ማለት ሞጌ ሙት ከረጅም ጊዜ በኋላ እኮ ልብን የምታሸንፍ ሴት መገኘቷ በራሱ ደስ ይላል እኮ ወይ ቤቱ ስልኳን ረስታው ሊሆን ይችላል ወይ ደግሞ ስዊች ኦፍ አድርጋው ሊሆን ስለሚችል ደጋግሞ ሞክርላት አቤት ጥላውም ስዊች ኦፍ አድርጋውም አይደለም በቃ ሆን ብላ ሪጀክት እያደረገችብኝ ነው እንደዚህ በንዴት አንድ ዳለት ጨርሰኝ ሪጀክት ለምን አላውቅም ትላንትና ሲያቀብጠኝ አንድ የማይሆን አስቀያሚ ቴክስት በስልክ ልኬላት ነበር በቃ ከዛ ወዲህ ነው ስልኬን ሁሉ ሪጀክት እያደረገች ያበሳጨች ምን ነው የትላንትናው ቀን ፈጽሞ ባልተፈጠረና ቅዠቱ ነው በቀረ ነው አንተ አብደህ ነው እንዲህ አይነት ቴክስት ያረክላት ወይስ አብጃለሁ አብጄ ነው እንጂ ጤነኛ በሆንም ማኖር እንዲህ አይነት አስቀያሚ ቴክስት ልልክላት አልችልም ነበር አይዞህ ሞጌ በቃ ግድ የለም እንዲህ እናደርጋለን በቃ ቤቷ ሄደን እንፈልጋታልና ምን ችግር አለው የኔ ወንድም ከስልኳ በስተቀር ቤቷንም አድራሻዋንም አላውቅም እና ታዲያ ምንድነው ማድረግ የሚቻለው አንተ ምንም ማድረግ አትችልም እኔ ግን አሁኑኑ የገባችበት ገብቼ አንድ ነገር ማድረግ አለብኝ ይሻላል ታለምዬ ዛሬ ነገርሽ ሁሉ ነገር ነው የሚመስለው ድሮስ እዚህ ምቀኛ ሰፈር ተቀምጬ ነገር ሊቀርልኝ ነው ኧረ ተይ በቃ ለምንድን ነው ቀስ ምለው ለማን ይድላው ብዬ ነው ቀስ ምለው ስሚ ጥምድ አድርጋ ይዛኛል ኧረ አሁንም እሷ ላይ ታዲያ ለምን አዲስ ልብስ ላይሽ ላይ አየው ብላ ይኸው እንደዚህ ይዛኛለች አሁን እኮ ከቤቷ ማትወጣው የኔን ጥበብ ለማየት እኮ ነው ስሚ ያው እዛው ተከርችመሽ ትወያታለሽ እኔ ከዚህ አልነቃነቅ ደሞ ይሄን የመሰለ ጥበብ ወተሽ ጤና ይስጥልኝ ብለሽ በክብር ሰላም ካላልሽው ሽንትሽን እንኳን አትሸኝም አንቺ እኮ ዝም ብለሽ እንደው በማዶ ሜዳ ትለፈልፊያለሽ እንጂ እኔ እኮ የለችው አለች ይሄኔ ውስጥ ቁጭ ብላ ያለቀሰች ወይ ጉድ እናለ ታለምዬ አሁን እሷን ትተሽ ስለራሳችን ጉድ ብናወራ ጉድ የምን ጉድ አይ መኳንንት ልጅ ጉድ መጥቶብናል እኔ መኳንንት ልጅ ከጉድ የጸዳ ሆነኝ ያው እጁን ታጥቦ የሰራኝ ልዕልት ነኝ የምን ጉድ አመጣሽ ኢየሱስና ባል መጥቶ ሲያበቃ አልደግስም ብሎ አሻፈረኛል ምን
ምንድነው የምትይው አንቺ? በቃ ኢየሱስና ባል አልደግስም ብሎ አሻፈረኛለ። ስሚ አብዶ ካልሆነ በስተቀር ይሄንን እኔ ላይ አያስብም። እንዴ ከማሰብም አልፎ አርጎታል። አንቺ ከምርሽ ነው እንዴ? ታዲያ በዚህ ጉዳይ ይቀለዳል እንዴ? ወይ ጉድ ሆነሻል። በእኛ ተዋርጃለሁ። በቃ እንዴት ነው የምትዋረጂው? ስሚ እኔ እኮ ጥበብ ለብሼ የምደነፋው አዳሜ ላይ ማቅራራው እኮ ልጄን ደግሼ ድሬ ማንነቴን አሳያቸዋለሁ ብዬ እኮ ነው። አረ ለሰው ሁሉ አውርቻለሁ። አትይኝም። ከፊትሽ ነጥለኝ። አሁን ምን አባቴ ነው የሚሻለው? ድል ያለ ሰርግ ደግሼ ልጄን ልድር ነው ብዬ ተቀድጄ እኔ አላም ያዳሜን ጨጓራ ልጠዋለሁ አቃጥለዋለሁ ብዬ ሳስብ አሁን የታባቴ ነው የምኖረው? ምድረ ምቀኛው ሁሉ ተሰብስበው ጥሬ ስጋዬን ሲበልቱት አልታየሽም? እንዴ ካደረግሽ ተሳስተሽ። ምኑ ላይ ነው ስተቱ? እስቲ ንገሪኝ፣ ምኑ ላይ ነው ስተቱ? አንቺው ራስሽ አይደለሽም እንዴ እሺ ደግሳለሁ ብሎ ተስማምቷል ብለሽ ነግረሽኝ ተቀደሽ እኔን ማስቀደድሽ? አዋርድሽ። ሶስና ደወለች። አይሆንም አንቺን ያናግራታ። አንቺ አሙሽ የለም እንዴ? በዛ ላይ ደግሞ ስለዚህ ጉዳይ የምታውቂው ነገር የለሽ። እሺ ሃሎ ሄሎ አባዬ እንዴት ነሽ? ደህና ነኝ። ምን ፈለግሽ? አንቺ እህቴ ባንቺ ተነስታ ቆሽቷ ተቃጥሎ እህል አትቀምስ ነጋ ጠባ ወደ ላይ ያላት እዚህ ትሰቃያለች። ምን እስካሁን አልተሻላትም እንዴ? ምን አግኝታ ነው የሚሻላት? አንቺማ ምን ጨነቀሽ? ሰርግና ምላሽሽ ሞልቶ እሽኮለሌት ያለሽ። በስመ እኛ ነጋ ጠባ ሐኪም ቤት እንንከራተታለን። እሺ በቃ መጣው። ምን ልትሆኚ ነው የምትመጪው? ደግሞ መጣው ትላለች እንዴ? ትሰሚያለሽ? አንቺን አይታ እህቴ ደም ግፊቷ ጨምሮ ግጥም ብትልብኝስ? እሺ አባዬ ደግሞ እንደው በቃ ዝም ብለሽ ማካበር ተወጃለሽ። አካበርኩብሽ? ላቅልልሻ። እንግዲህ ነይና አብረን ሁሉንም እናየዋለን። እንዴ እሺ እኔ ምን ላድርግ አባዬ? ገንዘብ መላክ ነው። ገንዘብ ፈላልገሽ መላክ። እሺ ልካለሁ በቃ እሺ። ግን ይሄንን ከፍ ባልሽን ግን ያክስቴ ስሞትልሽ ምንም ክፉ ነገር እንዳትናገሪ በእናት ዝም በይ። በቃ እኔ አስጨንቄው እሱ ለመደገስ ተስማምቷል። በቃ ዝም በይ። ተስማማ? አይ እኔ አላምንም። ችግር የለውም። ሰሞኑን እንገናኝና እኔ እሰጥሻለሁ። እኔ ማምነው ገንዘቡን ቆጥሮ እጄ ላይ ቁጭ ሲያደርግ ብቻ ነው። አባዬ ስሞትልሽ። አንቺ ግን ማን አስታሚልኝ? ስሞትልሽ። እኔ አስታምማለሁ። ለማስታመም ምን ችግር አለ? አንቺ ብቻ ገንዘቡን ባስቸኳይ ላኪልኝ። ወይ ጉድ! እኔ ልካለሁ አልኩሽ እኮ በቃ አባዬ። እሺ ስለ ድግሱ ግን ምንም ትንፍሽ እንዳትይ። ኧረ እኔ አልናገርም። ምን ወጥቶኝ ነው የምናገረው? አደራሻ አባዬ አደራ። እኔ በቃ ልከዋለሁ፣ ብሩን ልካለሁ። እሺ ደህና ዋይ። ቻው። ውይ ብር ጌታ በስመ አብ። ሰውዬሽ ደግሳለሁ ብሏል። አዳሚ ጉድ በላብሽ። ደሞች ደፋር። ለማንም እንዳትነግሪ። ዋትንገሪኝ ማልገሪኛለሽ። ስሚ እሷን ተያትና ለማንኛውም ይኸው እሱን ጠበቅ አድርገሽ ሐሳቡን ሊቀይር ስለሚችል እንደምንም አንቀሽቀሻሽ ገንዘቡን ብቻ ታገኝ። እሱም በኔ ጣዩ። አንቺ ግን ይኸው አደራ እምልሽ ይኸው ለዋና የድግሱ ለታ አሻፈረኝ ብለሽ ትቀውጫለሽ። እንዴ ምን መቀወጥ ብቻ? እኔ ከበር አላስገባም ነው የምለው። መታከሚያ ገንዘብ ልካለሁ ብላለች። ፍሏሳውና ባዛችን ገብተን ሰውነታችን አፋታፍታተን በአዲስ አበባ ጎዳና ሽርልኝ ብሩ ሳይመጣ እንዴ ምን መሆንሽ ነው? ዋናው ቃል መግባቷ ነው። ከዛ በኋላ የምንተካው አናጣም። እባክሽ ነኝ መቼም ጉደኛ ነሽ። ለበቀኛ ማስተካከያ ተደርጓል። ሰርጉ ሊደገስ ነው። እኔ ሳውና ባዝ ልገባ ነው። አንቺ መቼም በሳሙናም ታጥበሽ አታቂም። በይ ነይ ውጪ። አይበቃም? ይበቃል። ያዝ። ምን ላድርገው? የማንተማመን ከሆነ በሱና ይሄ ድንጋይ እስከሚያልቅ ተቀጣቅጠን እንፋለማለን። ምናልባት የምታሸንፈኝ ከሆነ ሳትገለኝ እንዳትይ። መፋለማችን ለምን አስፈለገ? ምክንያቱም ተካክደን መኖር ስለማንችል። እኔ አልካድኩም። ክዳኛል።
ክደኸኛል እንጂ አስበልተኸኛል። ሚስጥር አሳልፌ ለማንም አልሰጠሁም። እንግዲህ አንሳዋ ያዘው ዱላውን እስከምንተማመን ድረስ እንጨባጨባለን፣ አለበለዚያ ምን እንጨራረሳታለን። ምን እያደረክ ነው? እስክትመታኝ እየጠበቅኩ። ምንም ያልያዘ ሰው ላይ የምሰነዝር ጅል መስዬ ታየው እንዴ? እኔን ያለ ጥፋቴ እየኮነንክ ተፋልሜ ላሳምን አልፈልግም። እርግጠኛ ከሆንክ ምታኝና እውነቱን ያወክለት በጸጸት ራስን ታጠፋል። ግን ብዙ ገንዘብ እንድትከፍለኝ መስማማታችንን እያወቅ እንዴት ጠረጥረኛል? ምናልባት ከዚህ የበለጠ ከብሩክ ልትቀበል ተስማምተህ ከሆነስ? ዛሬ ይህንን ባደርግ ነገ ማና ምን ያሰራኛል? ደግሞ ሴትዮዋን ለምንድን ነው ያልጠረጠርካት? እሷማ በዚህ ጉዳይ ላይ ለአንድም ሰው ትንፍሽ እንዳትል አስጠንቅቄያታለሁ። ደግሞም ስራው እንዲከናወንና ስለምትፈልግ ብዬ ነዋ። ሚስጥሩን እኔ ባወራው ኖሮ ቀድሞ ይሰማል እንጂ በስልክ ሊደርሰው አይችልም። በስልክ እየተደወለ መልእክት ሲተላለፍ አይተህ። ስለዚህ ያቺ አሮጊት ሸጣናለች ማለት ነው። ጥሩ፣ እንደ ጦስት ዶሮ ጠምዘን እግራችን ስር ነው መንከታት። በእግዚአብሔር ሆነ ነገር አድርግ። እኔ ጭንቅላቴ ሊፈነዳ ነው። እስኪ ቆይ አሁን የሚበላ ነገር ወይ ደግሞ የሚጠጣ ነገር ለምጣልሽ። ደግሞ ብሩክ እየሞተ ነው እንዴ? ነው ህልም በላው። እየተከታተሉት ነው ማለት እኮ እየገደሉት ነው ማለት አይደለም። ያው ነው። ይልቅ አሁን የሆነ ነገር አድርግልኝ ልዑል፣ በእግዚአብሔር እዚህ መቀመጣችን ምንም ጥቅም የለውም። እኔማ ማድረግ ያለብኝን ሁሉ ነገር አድርጌ እኮ ጨርሼ ነው እዚህ መጥቼ የቆምኩት። እና በቃ ቁጭ ብለን እንጠብቅ፣ ሬሳውን እንጠብቅ። ብሩክ ምንድን ነው የሆንከው? የት ነበርክ? የት ነበር የነበርከው? ምንም አልሆንኩም። ምንድን ነው እሱ? ምንም አልሆንኩም። እስቲ ብሩክ ምን ሆነህ ነው? ምንድን ነው? ምን ሆነህ ነው? ምን ሆንክ መሰለህ? አረቄ ባህር ገዥ ሎሌ አንቺ እስካሁን ድረስ አይሽም እንዴ? የት ነው የምሄደው? ኧረ ሉሌ ደህና ነው አይደል? ብልጦ መንገዱ ጠፍቶብኝ የተመለስኩት ልትይኝ እንዳይሆን ብቻ። እሺ ስልኬን ለምንድን ነው የማታነሳው? መንገድ መምራት ስለማልሽ። ምንድን ነው የሚለው? የኬንያን መንገድ ጠይቀሽ ወደ ሶማሌ በመራትስ ምንድን ነው የሚለው? ብሩኬ በእግዚአብሔር ጉዴ ፈላ። እሺ ቴክስት ያደረኩልህን አይተኸዋል? ብሩኬ በእናትህ አትቀልድ፣ ንገረኝ። ቴክስቴን አይተኸዋል ወይ? ቴክስቴ ደርሶሃል? ገዳዩን እኮ አገኘነው። ምን? የምን ገዳይ? የት ነው ያገኘኸው? እሺ ምን አለ? ተቀልሽ አንበሳ ዶሮ ቦጫልቀው የማይገድል ቦቅቧቃ ጉዴ ተከትለዋል እንዴ? ቦቅቧቃ ታውቂያለሽ? ቦቅቧቃ ብከተልም ተይው። አግኝተዋል ወይ? አግኝተዋል? አገኘሁት። ቆይ ማን ናቸው? ሉሌ ጉዴ ፈላ። ምንድን ነው ያፈጡት? ታውቃለህ? እሺ ብሩኬ የት ነበርክ? ንገረኝ። ቆይ ብሩኬ እስኪ ተረጋግተህ ንገረኝ። ዝርዝሩን ገና ወደፊት ሮብላችን መንገድ ላይ ይጠበቅብሻል። ሉሌ ግን ወደፊት አስበን እናንተ ሉሌ በእግዚአብሔር ምን እናድርግ? ምን ሆኖ ነው? ኪቸንስ ሎሊድ አመሰግናለሁ። ስለ እንክብካቤ አመሰግናለሁ። እኔውን እሷ ሚስት ያለች ተቃቅፈን ብሩኬ በእናትህ አትቀልድ። በእግዚአብሔር ምንድን ነው የሆነው? ንገረኝ። ይቅርታ ወይዘሮ ሊያ፣ በጣም ስለቸኮልኩ ወደ ዋና ጉዳይ ብንገባ ጥሩ ነው።
ማወቅ የምፈልገው ነገር ስለነበረ እኮ ነው ጥያቄ አበዛውብህ። አሁን ግን ጥያቄን ስለጨረስኩ ወደ ጉዳዩ መግባት እንችላለን። ጥሩ። ምንድነው ዋናው ጉዳይ? ባለፈው በአቶ አስናቀ ግድያ ወንጀል ውስጥ ለምስክርነት የጠራችኋት ልጅ ማለት ጸደይ የባለቤቴ እህት ናት። ለኔ ደግሞ ልክ እንደ ልብ ጓደኛዬ ናት፣ ሚስጥረኛዬ እና በአቶ አስናቀ ግድያ ወንጀል የምታውቀውን እውነት ጠቃሚ መረጃ ልሰጣችሁ ፈልጋ በጣም ስለፈራች ነው የተወቻችሁ። ስለፈራች? ምን ማለት ነው ስለፈራች? ቤታችሁ ንጹህ አይደለማ? ቤታችሁ? አዎ። አልገባኝም። እያንዳንዷ መረጃ በፍጥነት ነው የምትደርሰው ለአቶ አስናቀ። ይሄ ሊሆን አይችልም። ለምንድን ነው ሊሆን የማይችለው? ቤታችንን አሳምሬ ያውቀዋለሁ። እኔም ሆንኩ ባልደረባዬ እንዲህ አይነት ልክስክስ ነገር ውስጥ እጃችንን አንከትም፣ ሌሎች አባላቶቻችንም ጭምር። እንግዲያውስ ቤታችሁን ጠንቅቀህ አታውቀውም ማለት ነው? ቤታችንን በደንብ አሳምሬ ያውቀዋለሁ፣ በደንብ። ቆይ መረጃችሁ ልክ ሊሆን ይችላል፣ ግን ይሄን ጉዳይ ለኔ ለመንገር ታዲያ እንዴት ፈልጋችሁ? በእርግጠኝነት አፍ ሞልቶ መናገር ባያስችል መጠነኛ ጥናት ያደረገን ይመስለኛል። ለዛ እኮ ነው ቅድም ጥያቄ ሳበዛብህ የነበረው። ግን በቃ እንደናንተው እኛም ወንጀለኛው ተይዞ ለፍርድ ለህግ እንዲቀርብ እንፈልጋለን። ስለዚህ ብንሳሳትም ባንሳሳትም ለእናንተ ከመንገር ውጭ ምንም ምርጫ የለንም። ወንጀልን ለመከላከል የምታደርጉት ነገር ደስ ይላል፣ ፍትህንም ለማስጠበቅ ጭምር። ግን ጥርጣሬያችንን የሚያረጋግጥልን መረጃ ልትሰጡን ትችላላችሁ? አዎ ይመስለኛል። ለምሳሌ የመጥሪያ ካርድ ላካችሁላት ዕለት ወዲያውኑ ነበር መረጃው የደረሰው። እንደገና ደግሞ የመጥሪያው ካርድ እጇ የገባ ቀን ጀሌዎቹ ልኮ ከነ ወንድሟ ሊገላት እንደሚችል አስፈራርተዋት ዝተውባት ነው የሄዱት። አይደረግም። ግን ደግሜ ወጥሮ ነው የሚሻል። አሁን ማስቀምጥ። ለምን? 2 ሰዓት ባልሞላ ጊዜ ውስጥ 3 ኪኒኑ ጠቁበትን ከጥቅም ውጪ ልታረግ ነው? ደልሽም ቡጡ ነው። አይሆንም አልኩ። አምጣ አስቀምጥ። መዲ ራስን አምኛስቺ። ይሄንን ካወካርፋ ተቀመጥም ነበር። ቡናና ጁስ አስመጥቼልሃለሁ፣ ከፈለክ እሱን ጠጣ። አንቺ ምን ሆነሽ? ምን ሆንኩ? ተከፋሽ ትመስያለሽ። አንተ አልተጨነቅም? የሆነው ነገር አስጨነቅም እንዴ? ምን ነው ያስጨነቀኝ? እንዴ ምንም የምታስታውሰው ነገር የለም? ማላስታውስ ታድለ ምን አለ አንተን ባረገኝና እኔም እንዳንተ ሐሳቤን ጥዬ ለጥ ባልኩኝ። ምንድነው የምታወሪው? ለምንድን ነው የማትነግሪኝ? እናቴ ልታስገድል ገዳዮች ቀጥራለች። ምን? መስኪናቴ ነገረችኝ። አንተም እኮ ሰውየውን ትላንትና እንዳየኸው ነግረኸኝ ነበር።
ቆይ ምንም ማታውቀው ልጅ ባዶ ሜዳ ጥሎ የሚሄዱ ተገቢ ነው? ጥለናት ሄድ ነው በራሷ ነው። እርሶ ጋር የደወልኩት ግድ ሆኖብኝ ነው። ማለት አባቴ ሞቷል። ምን? ስለዚህ እርሶ ለመርዶ ይሻላሉ ብዬ ነው። በጣም ያሳዝናል። ቆይ አንተስ? ስራ ፍለጋ ወደ ሱዳን እየሄድኩ ነው። ስለዚህ መስኪን እግዚአብሔር ያጽናሽ በሉልኝ። ደህና ሁኑ። بسم الله ولد منفس قدس بسم الله ولد منفس قدس ماكينات ምንድነው የምትሰራው? አንቺን እየጠበቅኩት በመጀመሪያ እንድልገባ ቻልክ? እቺን አይደለም ሌላም ነገር ማድረግ እንችላለን። አሁን ቀጥታ መኪናውን አስነሽና ወደ መራሽ መንገድ ንጩ። እንዴ ቆይ ስራዬን ትችልት ነው የሚሄደው? እርግጠኛ ነኝ ነገር አትቆጃት። ፖሊስ አይተሽ ወይም ሰው አይተሽ ጮሃለሁ ብትይ ያበቃልሽ። እሺ ዝቀርከው ልጅ አስነሽዋል። ብሩኬ አንድ ነገር አድርግ እንጂ ለምንድን ነው ዝም ብለን የምንቀመጠው? ምንድነው እሱ ማረጋው? እና የሞትክ ዝም ብለህ ቁጭ ብለህ ታያለህ? እናትሽ ግን የፈለገ ነገር ቢሆን እንዴት እንዲህ ሊያደርጉ ይችላል? ሴትየዋ አብዳለች። ምንም የምታረገው ነገር አታውቅም። ደሞ ራስ አይደለ እንዴ ገዳይ የሚመስል ሰው አይቼ ላናግረው ስል ጥሎኝ ሄደ ያልከኝ? ገዳይ የሚመስል ሰው ያየው አልኩሽ እንጂ ሊገለኝ የመጣ ሰው አየኝ አልኩሽ። ደሞ ሊገለኝ ከመጣ ለምንድን ነው ዝም ብሎ የሚሄደው? ብሩኬ እኔ እንደዚህ አይነት ተሰርቼ ዘላለሜን ስጸጸት መኖር አልፈልግም። ስለዚህ አንድ ነገር ማድረግ አለብኝ። እሺ ምንድነው የምናደርገው? ለፖሊስ እናመልክት፣ ከዛ ለጊዜው ከከተማ እንውጣ። እሱ አይሆንም። እንዴ ለምንድን ነው የማይሆነው? የትም ብሄድ ቀኔ ከደረሰ አይቀርልኝ። ብሩኬ ለምንድን ነው እንደዚህ አይነት የህፃን ሀሳብ የምታስበው? ቀንዱን ያሾለ በሬ ሊወጋ ሲመጣ ተሸሸዋለህ ወይስ ቀኔ ደርሷል ብለህ ቆመህ ትጠብቀዋለህ? በእናትሽ ተይኝ መዲ። እኔ እኮ ሂጄ ራሴ እንግዲህ አይንላት ነበር፣ ግን መስኪ ላይ ችግር እንዳትፈጥርባት ፈርቼ ነው። አሁን ሜዲቶሹ እኔ እንዳልሞት ፈርተሽ ነው ወይስ አስበሽበት? አሁን እሱ ምን ያደርግልሃል? ለምን አያደርግልኝ? ስልኩን አንሳ። ሄሎ ጋሻስ። አሮንሽ ብሩክ እንዴት ነህ? ደህና ነኝ ጋሻስ። መድኃኒትስ እንዴት ነች? ደህና ነች። ከዋሳ ተመለስክ እንዴ? አዎ ተመለስኩ። ለአንተም ምን የመሰለ ቤት አግኝቼልሃለሁ። እውነት? አዎ ዛሬውኑ ትገቡበታላችሁ። እሺ ጋሻስ፣ በጣም ነው የማመሰግነው። ኦኬ እሺ ባበለ። እሺ ደህና ዋል። ምንድነው? ጋሻስ ነው ቤት አገኛላችሁ ነው የሚለው። መቼም በሰላም እንዳናገርሽ በመፍቀድሽ በጣም ነው የማመሰግንሽ። እኔ አልፈቀድኩልህም፣ በጉልበት ነው የመጣው። ቢሆንም ቁርስ ባታቀርቢልኝም ቆሎዋና ውሃ አቅርበሽልኛል። መቼም ቤቴ ድረስ የመጣን እንግዳ እምገፋ አይነት ሴት አይደለሁ። ካስፈለገ ቁርስም ላዘጋጅልህ እችላለሁ። እሱ አያስፈልገኝም፣ አድርሼ ነው የመጣሁት። ጥሩ፣
ልዑል በተደጋጋሚ እንዳናግርህ ሲወተውተኝ ነበር። ግን ያንን ጉዳይ ልታነሳ ፈልገህ ከሆነ ላናግርህ ስለማልፈልግ ባትደክም ጥሩ ነው። እንዴት ነው እሱ መስማት ማትፈልጊው? ስለማላምንህ ነው። ሌላ ምን ሊሆን ይችላል? ቆይሽ በቂ ማስረጃዎች ይዤ መጣ። ምንም ነገር ማየት አልፈልግም። ቆይሽ ጉዳዩን ይዘው የነበሩ ፖሊሶች እንዲያናግሩሽ ባደርግስ? የተግባባን አልመሰለኝም። ምንም ነገር ማየትም ሆነ መስማት አልፈልግም ስለ ከምር አልፈልግም ማለቴ ነው። ይኸውልሽ ሴት እባክህ አታድክመኝ መስፍኔ። እኔ ከምሰማው ውሸት ይልቅ የማየውን እውነት ነው የማምነው። እና እኔ ነኝ ውሸት ማሰማሽ? እሺ ቆይ ምንድነው ያየሽው እውነት እስቲ ንገሪ። ለምን አተውኝም መስፍኔ? በሰላም በሬን ዘግቼ ተቀምጬ ለምንድን ነው የምትበጠብጠኝ? አልጨቀጭቅሽም። ይሄን ያህል ስሜትሽን ጎድቼ ከሆነ ምንም ጥፋት እንዳላጠፋው ባውቅም ይቅርታ ጠይቅሻለሁ። እንዴ ጥፋት አላጠፋውም እያሉ ይቅርታ ጠይቃለሁ ማለት ምን ማለት ነው? ሰላምን ፍለጋ ይሄን ያህል የቆየ ወዳጅነታችን በከንቱ እንዳይበላሽ ስለምፈልግ ነው። ጥሩ እንደሱም ካሰብክ እሱን ነው ይቅርታ መጠየቅ ያለብህ። እሱን አልጠይቀው። እንግዲህ እኔ ምንም አይነት ይቅርታ ላደርግልህ አልችልም። ሴት ትሰማኛለህ መስፍኔ? ጨርሻለሁ። ከዚህ በኋላ ብዙ ብንነጋገር ጊዜ ከማቃጠል ውጪ የምንፈጥረው ምንም ነገር አይኖርም። በእናትህ ምን እሺ እሺ ወይዘሮ ማሪቱ ክደት ፈጽመሻል። በእኛ ህግ ደግሞ ክደት ለፈጸመ ምን እንደሚገባው ታውቂያለሽ? ሞት